አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለብን እኮ። ከሸይጣን የባሱ ኸልቆች ናቸው እነዚህ፣ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው ካፊርም ጠላት ነው አይደለም? ከሁለቱ አንፃር ግን ማን ነው ለኛ ወዳጅ? ቅርቡ ማን ነው ለኛ? ክርስቲያኑ አይደለ? ከሁለቱ አንፃር ሁለቱም እንደ ጠላት ናቸው። ነገር ግን ከሁለቱ ጠላት ደግሞ የተሻለው ጠላት ይሻላል። አይሁድ እኮ ለኛ ብቻ እኮ አይደለም እኮ። አይሁዶች እኮ ለክርስቲያኖችም የሚበጁ ኸልቆች አይደሉም። አረ ሸይጣን ራሱ የሚጠላቸው ኸልቆች፣ ሸይጣን የሚቀናባቸው ኸልቆች ናቸው እኮ አይሁዶች። ይህንን ሰምታችኋል። አሁን ደግሞ አንድ ቅጥፈት ላሳያችሁ። እስኪ እቺን ተመልከቱ። ሙስሊሙን ያጠቃ ከመሰላቸው ዲያብሎስንም ቢሆን መደገፍ የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ። ብቻ ሙስሊሙ ይጠቃላቸው በምንም አማራጭ። የሙስሊሙ ሁለት አይን ይጥፋልኝ እንጂ የኔ አንድ አይን ቢጠፋ ግድ የለም አይነት አመለካከት ያላቸው ናቸው። ሙስሊሙ ክርስቲያን የሙስሊም ጠላት ነው ሲል የነበረው ሰው ማን እንደሆነ በግልጽ በቪዲዮ አይታችኋል። በአስተምሮ ደረጃ ከራሱ ሃይማኖት ውጪ የሆነ ሌላ ሃይማኖት ጠላታችን ናቸው ብሎ ማመን እንግዲህ በጣም ከባድ ነገር ነው። አሁን ደግሞ ክርስቲያኑ ነው ሙስሊሙ እንዲጠፋ የሚፈልገው። ሙስሊሞችን ይጠላሉ ክርስቲያኖች ብሎ ያወራል። ይሄ በጣም ውሸት። በቃ እኔ እንጃ። በጣም እንዲህ አይነት ቅጥፈት፣ እንዲህ አይነት ውሸት እኔ በህይወቴ አይቼ አላቅም። ለማንኛውም እንደዚህ ከምትል የራሴን እምነት ላይ ያሉትን ሰዎች ዞር ብለህ ብታይ መልካም ነው ብዬ አስባለሁ። ከእንደዛ አይነት አስተያየት ተቆጠቡ አንዳንድ ሰዎች።